ዞር ዞር እያለ አሪፍና ለመበላት ምቹ የሆኑ ፍራፍሬዎችን መልቀም ጀመረ። በሚያማምሩ ፍራፍሬዎችም የተሰጠውን ከረጢት ሞላው። ሁለተኛውም አማካሪ እኛ የለቀምነውን ንጉሱ አይበላም፣ ነገር ግን እንዳይቆጣ ልልቀም አለና ያገኘውን ፍራፍሬ ጥሩና ለመበላት ምቹ መሆኑን ሳያረጋግጥ ያገኘውን መልቀም ጀመረ። የያዘውንም ከረጢት በጥሩና በመጥፎ ፍራፍሬዎች ሞላው። ሶስተኛው አማካሪ ደግሞ ከነሱ የባሰበት ነበር። ንጉሱ ዋና ከረጢቱ መሞላቱን ነው የሚፈልገው። ተቀብሎን ፊት ለፊቱ ሊወረወረው ይችላል። ስለዚህ ቅጠልንም ብሞላ አያውቅም አለና ቅጠሎችን፣ መሬት ላይ ያገኘውን የወዳደቁ ቆሻሻዎችን አንስቶ ከረጢቱ ላይ ሞላው። በቀጣዩ ቀንም ንጉሱ ሶስቱን አማካሪዎቹን ጠራቸው። እንዲያቀርቡለት ያዘዛቸውንም ከረጢት ይዘውት እንዲመጡ አደረገ። ከመጡም በኋላ የያዙትን ከረጢት ከፍቶ ሳይመለከት ወታደሮችን ጠርቶ ሶስቱም እንዲታሰሩ አድርጉ፣ ለ15 ቀን ከእስር ቤት እንዳይወጡ፣ ምግብም እንዳይቀርብላቸው፣ ምክንያቱም የሚበቃቸውን ያህል ማሳ ወርደው ለራሳቸው ለቅመዋል ብሎ ተናገረ። የመጀመሪያው አማካሪ ቅጣቱ እረፍት ሆኖለት እስር ቤት ውስጥ የለቀማቸውን ለመብላት የሚያጓጉ ፍራፍሬዎችን እየበላ 15 ቀኑን በደስታ ማሳለፍ ጀመረ። የሰራው መልካም ሥራ ለራሱ እንደጠቀመው ስለገባው አላህን እያመሰገነ ጥሩ ጊዜያትን እስር ቤት ውስጥ ማሳለፍ ጀመረ። ሁለተኛው አማካሪ ደግሞ 15ቱ ቀን እንዴት እንደሚያልቅ ግራ ገባው። ምክንያቱም የለቀማቸው ፍራፍሬዎች ለመበላት ምቹ አልነበሩም። ምንም አይነት አማራጭ ስላልነበረው የበሰበሱና ትል ያመጡ ፍራፍሬዎችን መብላት ጀመረ። የሰራው መጥፎ ሥራ በራሱ ላይም እንደሆነ ገባው። በቁጭትና በጸጸት 15ቱን ቀን መግፋቱን ጀመረ። ሶስተኛው አማካሪ ንጉሱን አምጾ የሰራው መጥፎ ሥራ ሞቱን በትዕግስት እንዲጠባበቅ አደረገው። ገና ሳምንትም ሳይሞላው በ3ና በ4ኛው ቀን መንቀሳቀስ አቃተው። ሚበላውንም አጥቶ ቅጠሉን እንደታቀፈ በሳምንቱ ተሰቃይቶ ሞተ። የሶስቱ አማካሪዎች ታሪክ የኛን ሕይወት ይዳስሳል። የሰው ልጅ የዘራውን ነው የሚያጭደው የሚባለው ለዚህ ነው። መልካምን ከሰራን በዱንያም በአኺራ ላይ ምናጭደው ጥሩ ምርትን ነው። መጥፎንም ከሰራን ልክ እንደዛው። ለዚህም ነው አላህ ሱብሓነሁ ወተዓላ በተከበረው ቃሉ ላይ ወልበለዱ ጠይቡ የኽሩጁ ነባቱሁ ቢኢዝኒ ረቢህ ወለዚ ኸቡሰ ላ የኽሩጁ ኢላ ነኪዳ አልአያ። ጥሩ የሆነ መሬት በአላህ ፍቃድ ጥሩ ምርትን ነው የሚሰጠው። መጥፎ የሆነው ደግሞ መጥፎን እንጂ